ሰላም ቤተሰቦች እንዴት ናችሁ? አማን ነው ወይ? ዛሬም እንደተለመደው አሪፍ ቪዲዮዎችን ሰብስብ አድርገን መተናል። ለቻናሉ እንግዳ ከሆናችሁ የዚህ መዝናኛ ዓለም ሰብስክራይብ በማድረግ ተቀላቀሉ። ቤተሰቦች ደግሞ እንደተለመደው ቪዲዮውን ላይክ አድርጋችሁ ጀምሩ። ይመቻችሁ። ወዴት ነው አንተ? እጠፋለሁ በቃ አሃ እሷ ከሆድ ውስጥ ከወጣች ጀምሮ ይወደኝም ሳይል እዚህ ቤት እኔ ለማን ጥለኝ ሌሊ እኔ ሳለቅስ ምን አባተ ያነፋርቃል። ከእንደገና እደግማለሁ እባላለሁ። እሷ ስታለቅስ ውጭ ምንድን ነው ምናምን ትላላችሁ። እስቲ አሁን የት ነው የምትሄደው? በቃ እንዳትፈልጉኝ። ያቺ ሚስት ቤቲ ጋር ነው የምትሄደው? ተጣሪች እኔን ጥለኝ ወደ እሱ አይደለም እኔን ጥለኝ ቤቲ ጋር ልትሄድ? ተጣሪች ይዛለሁ። እንደው በጣም ጥሩ ነው። በቃ እንደው ቶሎ በጊዜ ከቤት መውጣት ጎርምሳል። አንተ ከዚህ በኋላ እኮ አግብተህ ቤት መስርተህ ቡና ትጠራኛለህ። እሺ እንዳታናግሪኝ፣ እንዳትፈልጊኝ ከዛሬ ወዲህ። እሺ አልፈልግም፣ ችግር የለውም። አንተማ ካልክ ምን ይደረጋል እንግዲህ። ቻው። ምንድን ነው ያዝከው ደግሞ? ልብስም ይዣለሁ፣ ዳይፐርም ይዣለሁ። የልጄን ዳይፐር አንተ ለምንድን ነው? ምንድን ነው አንተ ምን ያደርግልሃል ዳይፐር? ብዙ መንገድ ስለሚሄድ ካካ ለማድረግ ምቆም ከሆነ ይመሽብኝ። ስለዚህ ዳይፐር አድርጌ እዛው ካካ እያደረኩ እሄዳለሁ። ሞኞ አስቀምጠው። ቁጭ አድርግ አንተ ቁጭ አድርግ። እንዴ ምንድን ነው አንተ? ምንድን ነው እናትን ያስቸገርክ ነው? እና ሰምቻለሁ ያስቸገርካት ነው። ዝም በል ሂድ ግባ። ሂድ ፍላስ ፊት ሂድ ግባ። ሂድ ሚስት መንታ ጥላብህ ስትሄድ እንዴ ዶክተር የኔ ልጅ ነው። ታዲያስ ደግሞ ቁርጥ አንተን ልካድህ ብትል እንኳን ምትችል አይመስለኝ። እንዴ ዶክተር ምን አስካደኝ? ሂድና ለእናቱ ውስጥ እንጂ ጡት ታጥበው እንጂ ታጥበው። እርግጠኛ ነኝ ብትኖር ታጠበው ነበር። በጣም እርግጠኛ ነኝ። ሞተች ይሻል ነበር ብትሞት። ይኸውልህ ልናዋልዳት ስንል እናንተ ዞር በሉ ብላ በምጥ ራሷን አዋልዳ እንዲህ በጥሳ ነው ከነ እንግዲህ ልጁ እየሮጠች ወጣችሁ። ገርማ እንዴት እንደዚህ ታደርጋላችሁ? ስትሄድ እንደዚህ የምትላላችሁ ዶክተር? ማላልም ይዘን ጠየቅናት እኮ። ከዛ ማህፀን ኪራይ ነው አለችን። እኛ ማመናት ለቀቅናት ነው። ዶክተር የ80 ሚስቴክ እኮ ነች ወይ? አይቻልም። የብር ከ80 በልንካ አይን ያስጣው ብላኝ ነው። እሺ ምንድነው የት እንዳለች የሚገልጽ አድራሻ ነው ወይስ ምንድነው? አካውንት ቁጥር ነው። ምን ሆናል? የአካውንት ቁጥር ምን ላደርግበት ነው ደግሞ? ይኸውልህ ምን ብላለች መሰል ለሐኪም ቤቱ ምንም አይነት ወጪ እንዳትከፍል እኔ ራሴን ስላዋለድኩኝ ለሐኪም ቤቱ ልትከፍል የነበረውን ገንዘብ ለኔ ያስገባልኝ ብላ ነው የሰጠች። እቺ ወረዳ ጭራሽ ልጅ ጥላ መሄዷ ሳያንስ ብር ላክልኝ ትለኛለች። እንዲህ አይባልም። ምንም ቢሆን እኮ የልጆችህ እናት እኮ ነች። የልጆችህ ምን ይኮረሳል? አልነገርኩም። መንታ ነው የተገላገለችው። አንዱ ምንም ይዞ መጣል። መንታ ዶክተር ምን ላደርጋቸው ነው? መንታ ያው ታሳድጋቸዋለህ፣ ያውም በክብር ደግሞ ምንም ልክ ሲያድጉ አድግ የሆነ ነገር ሲያደርጉ እናንተ ደረቅ ጡቴን አጥብቼ አሳድጌ እንዴት ታደርጋላችሁ? እናንተ እናትም አባትም ሞኝ ያሳደግኳችሁ እኔ እኮ ነኝ። ይሄ ማለቱ ጸጋ አለ፣ በጣም ጸጋ እኮ ነው ዶክተር። ምን መሰለህ ደግሞ እንኳን እነሱ መስከረምም ጠብቷል እያልኩ ነው ዶክተር። እኔ አልቻልኩም ቻለ ነው ዘመዴ። ጡጦ ቀቃይ መሆን እኮ ነው፣ ቂጣ ጣቢ መሆን እኮ ነው። በል ያዙ ይሄንን አንደኛውን ደግሞ አመጣልሃለሁ። ታዝለዋለህ። ሻርፕ አዘጋጅ። እሺ መጣው። ዛሬ እንግዲህ ፍሌክስ የሚጨርሰው ዳኒ ነው። እስቲ ያስገቡት። ዳኒ እኔ ፍሌክስ መጨረስ አልፈልግም። ለምን? ልቀቁኝ። ፍሌክስ የምጨርሰው ኮቺ ይኸውልህ፣ ልንገርህ በእናትህ እግሬን ያመኛል። ይኸው ህመም የለውም፣ በስ ህመም የለውም። ሰባራ ነኝ። መጨረስ አልፈልግም። በእናትህ ችግር የለውም። በእናታችሁ ከፍዬ አይደል የምማረው? ከፍዬ እኮ ነው የምማረው። ኧረ በእግዚአብሔር ከፍለህስ ቢሆን ታዲያ ይሄንን ካለ ያማል። ኮቺ ያማል። ወይኔ በቅድስት ድንግል ማርያም ይዤዋለሁ። በእግዚአብሔር እኩል እናድርገው። ሳሚ ግፋ። በእናትህ ምን ላድርግ? የሳቦም ትእዛዝ። ኧረ በእግዚአብሔር
እግሬ ተበጠሰ እኮ ኮች ኧረ በእናትህ እንሳም አልበልነውም አታልፉኝ አደከማችሁኝ እኮ አታ በቃ ኮንዲሽን በኢየሱስ ማዬ አካላቴ ሁሉ ተሰባበረ እኮ አታ በእናትህ በእግዚአብሔር አታ በማርያም በእናትህ የማዘሮች ቴክኒክ ይላል። ከቦርሴ 1000 ብር ጠፍቶኛል። ልጅ አንተ ነው የወሰድከው? አራን ያልወሰድከው የጃመል እኮ አለብተው ከእኔ ያልወሰድከው። ሰላም አልክልሽ። የሰው ልጅ ወል ቲክቶክ እየሰራ ይፈምሳን ብር ያፍሳል። ለእናቱ የቡና የዘይት ይገዛል። አንተ ዲጋ ዙር ብለው ያትሰራ በቲክቶክ ለመፈመስ መዋሸት ነው፣ ውሸት ማውራት እኮ ነው። እስኪ ዋሽ እስኪ አንድ የእናቴን 1000 ብር እኔ ያልወሰድኩት እኔ ያልወሰድኩት እንዴት እንደዚህ ሊሆን ይችላል? ቆይ ለምን? እንዴት? ለምን? ስሚ ይቺን ቺክ ለምን ፕራንክ እናደርጋትም? ስሚ እንቺ ወሆኛጅና እዚህ ጋር ጠብቅኝ። እሺ እንዴ አባት ምንድነው? ውሃዬን አምጣው እንጂ ምንድነው አባት? ኧረ ውሃዬን አምጣው እባክህ አምጣው። እባክህ ሰማኝ። ናይስ ምንድነው? ለምን ጠጣው? የራሴ እኮ ነው ነው አይደለም። ነው እኮ አይደለም። እና ምንድነው? ከፍቶኝ ስለነበር መርዝበታለሁ። ለምን ጠጣው? መርዝ አፈሩ ይክለል ነፍስህን በገነት ያኑር። ፋራውን መታወቂያ ስትጠይቀው ስባ ፋሮ። አቤት ጋሽ አቤት። የታደሰ መታወቂያ ይዛል? የታደሰ መታወቂያ ይዛል? የታደሰን አላስኩትም፣ የራሴን ግን ይዤዋለሁ። ቆይ የራሴን ይዣለሁ ጋሽ፣ የራሴን መታወቂያ። ሂድ አንተ ትቀልዳለህ። መታወቂያ ነው ያልኩህ እኮ መታወቂያህን። የታደሰ ያልከኝ ምን ነው ታዲያ? ካስማሰ ሲቀፍል ይላል። ወደ ቪዲዮ ቀናለ ምን ነው ነፍሴ? ኧረ መላ ተሰራ ተገኘ ቤቴ ሞላ እንዳንቺ ያማረበት እኔም ገና አንቺ ሰው አለሽ። ልክ ብር ሳጥ አመል ይቀየራል። በቃ ደህና የነበርኩት ልጅ ይቀየርብሃል። ሰላም አይደለም ጥዬ ነው ማልፈው። ብታወራኝ ብስቅ ብትጫወት ለኔ ምንም አይገርመኝ አይደንቀኝ። ለምን ብር የለኝማ። ብር ሲኖርኝስ ፍልቅቅ ሳገጥንም ሙሉ እጋብዝሃለሁ፣ አበላለሁ፣ አጠጣሃለሁ። ሰላምታይ ብር ሳጣስ ዘግቼ ነው ማለፈው። አለቀ። ሄሎ ደህና ነሽ? እንዴት ነህ? ሰላም ነው? አለን። ምን ነው አታወራም እንዴ? አባትሽ ደህና ናቸው? ደህና ነው። አክስትሽ ተሻላቸው? ደህና ነች፣ እግዚአብሔር ይመስገን ደህና ነች። እንዴት ነው ወንድምሽ ስራ አገኘ እንዴ? አንተም እንዴ ያማል እንዴ? ህዝብና ቤት ቆጠራ ነህ እንዴ? ምንድን ነው? ላይክ አድርጉኝ። አዎ ፈልጌው ነው።